ነው ማለት ነው። ማለት ሲመጡ የተመራጭ መንገድ ደስ ይላል። እንደገና ራሱ ቀጥለ ልማት ታሪኩ ገርበት መንገድ በጣም አሪፍ ነው። ደስ በሚል ሁኔታ በቃ ምክንያቱም ምንድን ነው የተረዳሁት እኔ እውቀት ልማት ላይ ሁለቱም ነገሮች አሉ። አንድ ሀብት አለው፣ አንድ ደግሞ የሰው ኃይል አለው። የቀረው ደግሞ ፋይናንስ ነው ማለት ነው። ስለዚህ ይህን ተጨማሪ ጨምሮ አስ ቢዝነስ ማሰብ ነው የሚፈልገው። አሁን ቴክኖሎጂን ተወጣጣለ። ስለዚህ ከዚህ በኋላ በተለይ ቀጣይ 5 ዓመታት እንደ ቅድ ማቅረብ ያለበት አስ ቢዝነስ ነው መንቀሳቀስ ያለበት። እስካሁን የመጣበት መንገድ በጣም ደስ የሚል ነው። መሰረት ስላለው ያንን መሰረት ቢያዝ በጣም በፍጥነት በከተማ ውስጥ ታዋቂ ብዙ ትርፋማ ብዙ ተማሪዎች ያሉት ጥሩ ተማሪዎች የሚወጡበት ትምህርት ቤት ይሆናል ብለን እናስባለን። ምክንያቱም ካለው አቅም አንጻር ነው እና በተነገረው ነገርም ባለው አቀባበልም ባለው ነገር ሁሉ ደስ ብሎኛል። ይበል የሚያሳይ እናመሰግናለን። እውነት ለመናገር እንደዚህ አልጠበኩም። ይህንን ገለጻ ቀድሞ ቢሆን እንደውም እንደዚህ ሳይሆን የሆነ በወረቀት የሆነ ሃይላይት ነገር ቢኖር እና እኔም አንዳንድ ጥያቄዎች የግል ጥያቄዎችም ነበር ዛት ይዞ ትንሽ የዘገየሁት እንዲገባኝ የፈለኩት ነገር ነበረ። ስላሰራሩ ያው እኔም በብዛት ሙያው ላይ ስላለው ረጅም ጊዜ ብዙ እንትን አይደለም፣ ግን ከምገምተው በላይ ነው አውቀዋለሁ ከምለው በላይ ነው ያሉት እና እነዛንም ስጋቶች እንደው ለምሳሌ 20 ዓመት 20 ምናምን ዓመት አይደለ አሁን እንትኑ ይህንን ሀብት ያፈሩ አባላት አለ። የእነሱ ድርሻ እንዴት ሆኖ ነው የሚሆነው? አጠቃላይ ነው ወይ 50% ላይ ነው ወይ የምንገባው? ለምን አሁን በአክሲዮን ህግ ይሄ ማህበር ነው። እርግጥ ግን አንድ ባለ የግለሰብ ቢሆን አሁን 50% ለአክሲዮን አቀርባለሁ ይሄና 50% ይሸጥና 50% ወደ ኪሱ ነው የሚያስገባው። አሁን እነዚህ ብዙ ሰዎች እንዳንሰው እናስባቸው ቀድሞ እዚህ ያደረሱት ሀብቱ እንዴት ሊሆን ነው? ሙሉ ሀብቱ ላይ ነው የሚገባው? የሆነ ፐርሰንት ላይ ነው ወይ ምናምን የሚሉ ጥያቄዎች ነበሩ። እንደውም ትንሽ ቀደም ጋሽ ሙሉ ብሪፍ ሲያደርገኝ ነው የኔ አንድ ጥያቄ ነበር ያልኩት እና ኦርጋናይዝ የሆነበት መንገድ የሚገርም ነው። አሁን እዚህ ጋር እያየሁ ነበረው አቶ ኤፍሬም የሰራው ነገር ዳሽቦርድ ላይ እያየሁ ነበር እና በጣም ጥሩ ነው እንዳለው። አሁን እኛም እንደነዚህ አይነት ነገሮች እንጠቀማለን፣ ግን በባንክ ሳይድ ነው የምንጠቀማቸው። ግን ይሄኛው በጣም ኮኔክትድ የሆነ ነው፣ ደስ የሚል ነው። እንግዲህ ደግሞ አባል ስንሆን እውቀታችንንም ያለችን ትንሽ የልምድ ይዘን እየደመርን ስንሄድ የተሻለ እናደርጋለን ብዬ አስባለሁ። እዚህ እንደማየው ደግሞ አሁን ቀደም ትንሽ በኋላ ታይታላችሁ ተብሎ ህንፃው ነበርና ግን ባይ ዲፎልት እየተሽከረከረ ነው። በጣም ጥሩ ዲዛይን ነው ይመስለኛል፣ ለዚህ ግቢ ይመስለኛል እና ምቹ የሆነ ነገር ነው የተሰራው። እኔ እንጃ ብቻ በጣም ደስ የሚል ነበረ። እንበርታ። ወደፊት ያለው ደግሞ በጣም ጥሩ ይሆናል ብዬ አስባለሁ። ስላደረጋችሁልን ገለጻ እና ብሪፍ ስላደረጋችሁ በጣም ይመስገን።